ሰላም ለእናንተ ይሁን። በባለፉት ክፍሎች ስለ ሥላሴ ምስጢር ሰፊ ትንታኔዎችን አይተናል። ዛሬ በክፍል 4 ቪዲዮአችን ደግሞ የኢየሱስ ብቻ ወይም ኦንሊ ጂሰስ እምነት ተከታዮች እግዚአብሔርን አንድ አካል ብቻ ለማድረግና የሥላሴን ሦስትነት ለመካድ በብዛት የሚጠቅሱትን ዋና ዋና የመጽሐፍ ቅዱስ ክፍሎችና እነርሱ የሚሰጡትን የተሳሳተ ትርጉም በተስፋዬ ሮቤለ መጽሐፍ መሰረት በትክክል እየፈታን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 ኢሳይያስ 9:6 እና የዘላለም አባት የሚለው ስያሜ። የመጀመሪያው ጥቅስ በኢሳይያስ ምዕራፍ 9 ቁጥር 6 ላይ የሚገኘው ትንቢት ነው። ጥቅሱ ስለ ክርስቶስ ሲናገር እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። የኢየሱስ ብቻ አማኞች ይህንን ጥቅስ በመጥቀስ ኢየሱስ ራሱ አባት ወይም አብ ነው ይላሉ። ነገር ግን የዚህ ጥቅስ ትክክለኛ ትርጉም ክርስቶስ ከአብ ጋር አንድ አካል ነው ማለት አይደለም። የዘላለም አባት የሚለው የዕብራይስጥ ፈሊጣዊ አገላለጽ የዘላለም ምንጭ፣ ዘላለማዊ ወይም ለፍጥረቱ ሁሉ አባት የሆነ ጠባቂ ማለት እንጂ አካላዊ ማንነቱን ከአብ ጋር አንድ የሚያደርግ አይደለም። መጽሐፍ ቅዱስ ክርስቶስን የአዲስ ኪዳን ምዕመናን አባትና ጠባቂ አድርጎ ይስለዋል እንጂ እርሱ ራሱ አብ ነው አይልም። ክፍል 2 ዮሐንስ 10:30 እኔና አብ አንድ ነን። ሁለተኛው በስፋት የሚጠቅሱት ጥቅስ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ኢየሱስ እኔና አብ አንድ ነን ማለቱ ነው። ይህንን ጥቅስ በመያዝ አብና ወልድ አንድ አካል ናቸው ይላሉ። ነገር ግን በግሪከኛ ቋንቋ አንድ ነን የሚለው ቃል የተጻፈው በባህሪ በስልጣንና በዓላማ አንድ መሆንን በሚገልጽ መልኩ እንጂ በአካል አንድ መሆንን በሚያሳይ ቃል አይደለም። ጥቅሱን ሙሉውን ስናነበው ኢየሱስ ስለ በጎቹ ደህንነትና ጥበቃ እየተናገረ ነበር። በጎቼን ማንም ከእጄ አይነጥቃቸው ካለ በኋላ ከአባቴም እጅ ሊነጥቃቸው የሚችል የለም ይላል። ስለዚህ እዚህ ላይ አንድ ነን ማለቱ በጎቹን በመጠበቅና በማዳን ስልጣን እንዲሁም በመለኮታዊ ባህሪ ከአብ ጋር ፍጹም እኩልና አንድ መሆኑን የሚያሳይ እንጂ እርሱ ራሱ አብ መሆኑን የሚገልጽ አይደለም። ክፍል 3 ዮሐንስ 14:9 እኔን ያየ አብን አይቷል። ሶስተኛው ጥቅስ በዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ፊልጶስ አብን አሳየን ባለው ጊዜ ኢየሱስ የመለሰለት መልስ ነው። እንዲህ ይላል፣ ይህን ያህል ዘመን ከእናንተ ጋር ሲኖር አታውቁኝምን? ፊልጶስ እኔን ያየ አብን አይቷል፣ እንዴትስ አንተ አብን አሳየን ትላለህ? የኢየሱስ ብቻ አማኞች ይህንን ጥቅስ ኢየሱስ ራሱ አብ ስለሆነ ነው እኔን ያየ አብን አይቷል ያለው ብለው ይተረጉሙታል። ነገር ግን ጥቅሱ የሚናገረው ስለ አካል አንድነት ሳይሆን ስለ መለኮታዊ መገለጥ ነው። አብ የማይታይ መንፈስ ነው። ወልድ ደግሞ የማይታየውን አብን ሙሉ በሙሉ የሚገልጥ ፍጹም የእግዚአብሔር መልክ ነው። ኢየሱስን ማየት ማለት በአብ ባህሪ ፍቅርና ኃይል መሞላትን ማወቅ ማለት ነው። በዚህ ምዕራፍ ላይ ኢየሱስ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን በማለት በሁለቱ መካከል የጋራ መኖር ፐሪቾሬሳይስ እንጂ የአካል መዋጥ ወይም መደባለቅ እንደሌለ በግልጽ አስረድቷል። ክፍል 4 ቆላስይስ 2:9 የመለኮት ሙላት በአካል በእርሱ ይኖራል። አራተኛው ጥቅስ በቆላስይስ ምዕራፍ 2 ቁጥር 9 ላይ የሚገኘው በእርሱ የመለኮት ሙላት ሁሉ በአካል ይኖራልና የሚለው ቃል ነው። እነርሱ የመለኮት ሙላት ከተባለ አብም መንፈስ ቅዱስም በኢየሱስ አካል ውስጥ ተጠቃልለዋል። ስለዚህ ከኢየሱስ ውጭ ሌላ አካል የለም ይላሉ። ነገር ግን ይህ ጥቅስ የተጻፈው የክርስቶስን ፍጹም አምላክነትና ሰው መሆን ኢንካርኔሽን ለማረጋገጥ ነው። በዚያ ዘመን የነበሩ የሐሰት መምህራን መለኮትና ሥጋ ሊዋሃድ አይችሉም፣ ኢየሱስ ፍጹም አምላክ ሊሆን አይችልም
ይሉ ስለነበር ሐዋርያው ጳውሎስ ክርስቶስ ፍጹም አምላክ መሆኑንና መለኮታዊ ባህሪ በሙሉ በሰውነቱ አካል ውስጥ በተዋህዶ መኖሩን ለመግለጽ የተጠቀመበት እውነት ነው። የመለኮት ባህሪ ሙላት በእርሱ ዘንድ አለ ማለት እንጂ አብ እና መንፈስ ቅዱስ አካላዊ ሕልውናቸውን አጥተው በኢየሱስ ውስጥ ቀለጡ ማለት አይደለም። እንግዲህ የመጽሐፍ ቅዱስን ክፍሎች አውድ ወይም ኮንቴክስት ጠብቀን ስንተረጉማቸው ጥቅሶቹ በሙሉ የኢየሱስ ፍጹም አምላክነትና ከአብ ጋር ያለውን የባህሪ አንድነት የሚያረጋግጡ እንጂ የሥላሴን ሦስትነት የሚያፈርሱ አይደሉም። ኢየሱስ ወልድ ነው። እርሱ ራሱ አብ ወይም መንፈስ ቅዱስ አይደለም። ነገር ግን ከአብ እና ከመንፈስ ቅዱስ ጋር ፍጹም አንድ አምላክ ነው። ስለ ሥላሴ እውነትና ስለ ጥቅሶቹ ትክክለኛ ትርጉም ያዘጋጀነው የክፍል 4 ቪዲዮአችን ይህንን ይመስል ነበር። ትምህርቱ ለሌሎችም በረከት እንዲሆን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።